አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ዛሬ ቆንጆ ያበደ ቪዲዮ እያመጣውና ሌላ ቦታ እንዳትሄዱ ከኔ ጋር አሁን ቀጥታ ወደ ቪዲዮ እንሂድና ወደ ቪዲዮ እንጋባ። አሁን እንጋባ። ካንቺ ሌላ ሴት ማወቅ አልፈልግም። ካንቺ ሌላ ሴት ማቀፍ፣ መሳም፣ ማሰብ አልፈልግም። እንዴዙ ምን ይዘን ትዳር እኮ ምንም መያዝ እኮ አይጠበቅብንም። እኔ ላንቺ አንቺ ለኔ ካለን እኮ በቂ ነው። መኖር እንደምታስበው እኮ ቀላል አይደለም። ይገባኛል። እኔ ግን ማግኘትንም ማጣትንም ካንቺ ጋር ነው ማየት የምፈልገው። እመኚኝ፣ ሰውን እኮ ፍቅር ነው የሚያኖረው። እኔም እኮ ወዳለሁ ቢሆን ደስ ይለኛል፣ ግን አያስፈልገውም። እኔ ላንቺ አላንስም። ቆይ ዛሬ ከመሬት ተነስተህ እንዴት ትዳር አሰብክ? አንቺን ማጣት ያስፈራኛል። አንቺን ካላገባውና እሺ ካላልሽኝ እመኚኝ ቆሜ ነው የምቀረው። ይዙ አጥብቀህ ልትይዘኝ ነው መሰለኝ። አጥብቆ መያዝ ደግሞ ቀድሞ ለመልቀቅ ነው። ይቅርታዬን ማድረግ አልችልም። ይዙ ና አንቺ ራስሽ እንዴ ይዙ ሁለተኛ የመጣሽ አጨቅጭቅኝ አላልኩሽም? ምን አይነት ሙጫ ነሽ ግን ማትላቀቂ? ይቅርታ። ለምን እጅ ማንሳቱ አስፈልገ? እያያህት አይደለ እንዴ? ቀድመ ለምን የማያልቅ ጨዋታ አስጀመርካት? እሱንማ ታውቃለህ። እልህ አስይዛኝ ነው እኮ ጨዋታውን አሸንፈሃታል። ያውም ዳግም እንዳትነሳ አድርጌ ነዋ። እና የወንድነት ስሜት ተሰማ? ያውም አሸናፊ ወንድ፣ ቀሽም ወንድ፣ ቀሽም ወይ አንተ ይዛና ወይ ስማኝ ወይ ፍታኝ በቃ። ምን? አዎ ፍታኝ። ሚስትነቴ ካልታየ ከሰለቸው ፍታኝ በቃ። እኔ መቼ ሰለቸሽኝ አልኩኝ? ታዲያ ለምን ጊዜ አሰጠኝም? እጅ ላይ ስገባ ሰልችቼ ካልሆነ በቃ ስራ ቢዚ አድርጎኝ እንጂ ካንቺ ማስቀድመው የለኝም። ምን ይታወቃል? በስራ ምክንያት ሌላ ሴት እያገኘ ቢሆንስ? ዛሬ ምን ሆነሻል? ታውቂያለሽ መቼም እንደዚህ እንደማላደርግ አይደል? በዚህ ልክ ስራ ብቻ ስትል ታደኔ ታጠረጥር። ለምን እንደዚህ እንደምሆን ታውቂያለሽ? ሁሉም ሲንቀኝ አንቺ አምነሽብኝ አጥቼ ላስገምትሽ አልፈልግም። ምሮጠው ጎድዬ እንዳላጎልሽ ነው። ከዚህ በኋላ ማጣትን ማየት አልችልም። ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ማስተካክላለሁ። እሺ አትርሺ። ደግሞ አንቺ ለኔ በማንም አትተኪ ሰው ነሽ። ስመጣ እንወጣለን፣ ተዘጋጂ። ኦስካር እስኪ አንዴ ተላቀቁ። ምንድነው ትጎራረሱ? ምንድነው? አሁን አንተ ሚስትህን ለ200 ብር ብለህ በጥፊ ትመታታለህ? አመታት መቼም የኔ ፍቅር ለ200 ብር ብለህ አመታኝማ። እንዴት አንቺ ላንቺ ያለኝ ፍቅር በ200 ብር ነው የምትገምቺው? ገምትሽኝ በ200 ብር ገና ዛሬ ለመጣ ልጅ ብለሽ በ200 ብር ይመታኛል ብለሽ አስብሽ? አረጋግጥ ለ200 ብር በጥፊ ይመታሽ። እንደዛ እኮ አይደለም። እና እንደዚህ ጥያቄ ብትጠይቂ ሲጀመር ምን ሆነሽ ነው? እሺ በቃ ይቅርታሽ በአንድ ድንጋይ ሁለት ወፍ። ምን ታፈጫለሽ? ምን ነው ያምሻል እንዴ? ምንድነው የሚያጉረጠርጥሽ እንዴ? መች ተጉረጠርጥ? እንደውም ታንሽ ቃጠቢ እንዴ? ታንሽ እኮ ነው ምንሽ? ወደዛ ታላቅነት መንገስ መሰለሽ? ምንም እሰይ መጣሽ ነይ በይቃጠቢ እና ከሩዳት የምን ቃጠቢ ነው? ያሽጠቢ ተንከለኛ ምንድነው? ወይ ወርቆብሽ ነው። ይሰማል? ሄሎ ቤዚ ፍቅር የምን ፍቅር? አይ ቤዚ ፍቅር ይሄ ጨዋታሽ እኮ ነው ናፈቀኝ። ቤዛ ሜሪ የጠራችሽ ነው። ቤዚ ፍቅር አቤት። በዚህ ፍቅር ምንድነው? እቺኛዋ ናት ተበሳችብኝና በይድልኝ። ይሄ ነው የተበሳው። እኔ ብዙ ቦታ ሰርቻለሁ። ምርጥ ባለም አየሽ፣ አንድ ቀዳዳ ነው። አንድ ቀዳዳ ደግሞ ስለምወድድብሽ 3 ቦታ ለብሳውና እውነት እንደገና ገና እንደ አዲስ በስተ ሌላ መሰለሽ አንዱ ውድ ስለሚሆንብሽ
ሶስቱን አስተያየት አድርጌ በአስተያየት 3 ቦታ ኧረ አንተ እየቀለድክ ነው በእናትህ የተበሳ ቦታ ብቻ በይደስተ ውድ ብሻ ነገ በቃ ይቅርታው አታሰሪው እንዴ የተበሳ ቦታ ብቻ በይደስተ አይ ውድ ልብሻ ነገ ስሜን ልታጠፊ ለኔም ስራ እኮ ነው ለአንድ ብዬ ነው እንዴ ውሻ ጋር ልፌ ደንግጬ እዚህ ገባው ኧረ ጉድ ነው አንተስ ምንድነው ሌላ ትጨምርበታለህ ይቅር አንዱ ይወድዳል ሌላ ሁለት ቦታ ይጨመር አንተ በእናትህ ናያት የመጨረሻ ላይ በቃ አንድ የቀራቱ እንዴ ነው ታይ ሰፈር ትላለህ እዛ ድንኳን ሰፈር ምን አንድ የቀራቱ እንዴ ነው በቃ አሁን ደግሞ ላይ ሰፈር ደግሞ ያዳረስሽ ነው ብሏል እስማ ምን ያስጠላል ሴት እንዲስተም በጣም ነው ያስጠላው የመጨረሻ በጣም ነው ያስጠላው በጊዜ ያለው ስልኩ አለ እንዴ ስለቀዋለን አባት አሁን ስራ ልትቀጠር ይገባው ልጅ ናል ምን ጠየቁ መልሱን ንገረኝ ማለት መልሱን ነው ጥያቄው መልሱን ንገረኝ እኔ ጥያቄ ምን ይሰራልኛል እንዴ እሺ ተረጋጋ አንደኛው አድዋ ነው እሺ አድዋ የመጀመሪያው አድዋ ሁለተኛው 1888 እሺ ሌላ አለ ሌላ ሶስተኛ አለ ሶስተኛው ይባላል እንጂ በሳይንስ አልተረጋገጠም በቃ ሶስቱ ነው እሺ ስራ ከተቀጠርክ የመጀመሪያ ደሞዜን ካንቺ ጋር ነው የምጨፈጭው ያርግልኝ ቴንክ ዩ በጣም እሺ አድዋ ጥሩ ስም ያለ እድሜ ስንት ነው 1888 ያማለ ይባላል እንጂ በሳይንስ አልተረጋገጠም ምን ስራ ይባላል እንጂ በሳይንስ አይተረጋገጠም እንዴ እሺ ምንድነው ንገሪኝ ምን ሆነሽ ነው ምንም አልሆንኩም እንዴ ደናት መስይም እኮ አይቻለሁ አትንካኝ ወደዛ ምንም አልሆንኩም ፊትሽን እያየሁት አይደል እንዴ ዘብዝፈሽዋል እኮ ኧረ ምን እንደሆንሽ ንገሪኝ ኧረ ተይ ንገሪኝ ኡፍ በቃ ጭቅጭቀኝ ተው በቃ አንተ ሄሎ ማኪ አተና በማኪ ማኪ አለሁልሽ ነሽ ጠፋሽ እኮ አንተ ነው ክሬም ስራ ታወራኝ ኧረ ማላ ጠፋሽ መቼ ዛሬ እንድንገናኝ አትም ነበር የምትለው እገላለሁ ወይ አሁን አይመቸኝም ብዙም አሳሳቢ ቦታ አይደለም በርግጥ ወይ ማታ እናድርገው ዛሜችኮ በቃ እባክሽ እንጃ የሚመቸኝ አይመስለኝም ትንሽ ስራ ምናምን ነገር ሳያጨናንቁኝ አይቀሩ ቆይ ከማን ጋር ሆነ ነው እሺ በቃ ቻው ከሴት ጋር ነው በቃ ቻው ጭራሽ ለትንሽ ደቂቃ ኮረፈችኝ ብለህ ሌላ ሴት ልታገኝ ነበር ለጋቱ ሄኖክ ነው ያወራሁት አገኘሁሽ ሰራውልሽ እንደውም አኩርፍ ያለውሽ እንዴ አሁን በኋላ በጣም ታዲያ አስታጎርፊ ጊዜ እኮ ነው ቸሞታል ሴቶች ነይ ተነሽ አንቺ እዚህ ቤት እንዳትመጪ አላልኩሽም ምን ላርግ ሲጨንቀኝ ነው እኮ ጊዜው እየሄደ ነው እና እኔ ምን አገባኝ መጀመሪያም እኮ ማድረግ ያለብሽን ነግሬሻለሁ እንዴ እና ልጄን ልግደል የፈለግሽውን ማድረግ ትችያለሽ ከዚህ በኋላ አጠገቤ እንዳትደርሺ ኦይ ኖ እንዴ ጽቢ ምን ሆነሽ ነው ደግሞ ለምንድን ነው ቤት ማገቢው አንቺ እህቱ ስለሆንሽ ይሰማሻል በእናትሽ ንገሪው ምንድነው ከወንድሜ ጋር ተጣልታችሁ ነው አይ አርግዣለሁ እንዴ ማለት ከወንድሜ ከመቼው አዎ ደስ አይልም በስህተት ቢሆንም እኮ ልጅ ጸጋ ነው አይደል ስህተት እንዳንቺ አይነት ሴቶች መቼም አይሳሳቱ እንዴት ማለት ቆይ ስላረገዝሽ ብቻ እሱን አግብተሽ እኛን ቤተሰብ የምትቀላቀይ ይመስልሻል የተሻለ ህይወት ከፈለግሽ ስራ ስሪ እሺ ወንድምሽ ለራሱ ልጅ ሳይሰስት ግዳዩ አለኝ እንዳለ ቤተሰባችሁ ቆሻሻ አስተሳሰብ ነው ያላችሁ እውነት ልጄ መቼም እናንተ ያደጋችሁበት ቆሻሻ ዓለም ውስጥ አይኖርም ለአንድ ልጄ ደግሞ አላንስም እሺ ያጣለሞኝ ተሳድቦ ይሄዳላሉ መቼም ደግመሽ እንዳትመጪ እሺ እዚህ በር ላይ ኮሜንት አድርጉ እስቲ ምን ትላላችሁና ኖቾች እዚች ላይ እንጽፋለን ማለት ነው 4 ሊሞዚን ቬሎ ጠዋት 1 ከሰዓት 1 ማታ ወደ ቤት ስትገቢ ደግሞ 1 ግር የሆነ ሰርግ
1000 ሰው 400 ሰው እኮ በቂ ነበራል። በቂ ነው 400 ሰው 400 ሰው ቬሎም አንድ ይበቃል። እንደው በቀሚስ ራሱ ብታረግ እሺ አለች እኮ። ዋናው ነገር አዳራሽ ሰውን ከተት አድርጎ እንዲዝልም ማለት ነው። ሄሎ አዳራሽ አዳራሽ 150 ሺህ ብር ነው። 150 ሺህ ብር? አዳራሽ እኛ ጋር 150 ሺህ ብር። እሺ 150 150 ሺህ ብር። ቤታችን እኮ ሰፊ ነው ግቢያችን 50 ሰው በቃ በቂ ነው ግቢራሱ 50 ሰው አዳራሽ ምን ያደርጋል? የሰርግ ዋናው ነገር አሁን ደርሰንበታል። ገባሽ? ኬተሪንግ ምግቡ ነው ዋናው። ሰው የሚበላውን እንጂ የሚቀመጥበት አያስብም። ስለዚህ ኬተሪንግ 8 ሰው ነው የሚያስፈልገው። እናት፣ አባት፣ ወንድም ያገ ምን አደረጋል? ቤት ሌላ ቀን ይጠራል። እኔ አንቺ ስሚ ለምን ሰርጉን አንተው ይቀር? እኔ እኮ ብዙ መልክሽም ምናምን ጌጥ ነው የምመስኝ እኔ እጀረዘ ሁሉም ነገር እዛ እሺ አለች። ሜሪ እንዴት ነሽ? የምትወጂው ድምጽ አይሆንም? እኔ የምወደው ድምጽ የለም። እሺ የምትወጂው ድምጽ ምንድን ነው? የምወደው ድምጽ ነው። እሱንማ ላሳይና። እሺ አሳይ። ወደ ኤቲኤም ሄደች። ገንዘብ ማለት ነው። ወይ እንዴት ነሽ? ደህና ነሽ? አለሁልህ። ጠፋሁብህ አይደለ? በእናትህ ስልኬን ሰርቀውኝ እኮ ነው። ከምርሽ ነው? ታዲያ ደውይም እንዴ? ታዲያ በቁጥር በደላ ታውቀኛለህ? ቁጥርህን አላውቀውም። ታውቀኛለህ ምን ያህል እንደሆንኩኝ በእናትህ ቁጥርህን አላውቅም። ኧረ በስመ አብ። የፊለን ቁጥር አንድ ስጠኝ። የፊል አለኝ ብለህ ነው? 0951 43 ይሄ ካልሰራልህ ደግሞ 09 10 10 ደውልለት። ከወዲህ በኋላ ደግሞ ማታ ደውልለት። እሺ አያነሳም፣ በጊዜ ነው የሚተኛው። እንደዳትሽም የኔን ቁጥር የፊላ ምን ትላላችሁ? እዚህ ላይ ኮሜንት አድርጉ እስቲ። ኮሜንት ደግሞ ብታይ ማለት ነው ዛሬ ምንም የለበስኩት ልብስ በቃ አላማረኝም። እስኪ የሆኑ ጎረምሶች አሉ በእናትሽ ነስፈር ቁጭ ብለዋል ማለት ነው። እነሱ ከለከፉኝ አምሮብኛል ማለት ነው። እነግርሻለሁ ሴቶቹ የእነሱ ጠቢብ ኧረ አላየሁም። ይገርምሽ አለሁልሽ አባቴ አለን ሰላም አይባልም እንዴ? ሰፈር ልጅ አይደል እንዴ? ሰላም አይባልም። ሰላም እንኳን አትልም። አናቅሽማ ታውቃታለህ? እኔ አላውቃትም። አናቅሽም እናቴ በጣም ይቅርታ። በእውነት ዘፈን እኔ እንጃ ዛሬ እያዩሽ ነው። እኔ እንደዚህ ቦቴ ገጠመ እንደገና ጥቁር በጥቁር እንደዚህ አይነት ሰው አላውቅም። ፀሐዩን ምን ሆነሽ ነው? በጠራራ ፀሐይ በ6 ሰዓት እንዴ ለቅሶ ነው ሀዘን ለማት ሰራተኛ ነሽ? ኧረ በስመ አብ ምን የምትገረፈው ደግሞ አላውቃት አላወቃችሁኝ እንደዚህ ተጀመረ እንደዚህ ተሰገጠ እንዴ? ኧረ ሬሳ ሰጠኝ አጠገቤ እንዳትደርስ እባክሽ። ሰጥሻለሁ ወደ ዘይድ በእናትህ አመጣጥኩ ብር ያለ ነው የምትመስለው። ብር ስጠኝ፣ ገንዘቤን ስጠኝ፣ በቃ መልስልኝ። ደግሞ ምንድነው ቅማል? በራብ ልገላት ነው እንዴ? ወይ ስጋ የለ ወይ አጥንት የለ። ነይ ገሸልክ። አንቺም ሶንስ ትናገረኛለሽ። ካልሲ ቆርጠሻል ያረግሽው ካልሲ ቆርጥ ወይኔ እኮ ወጣልኝ። እሺ በቃ ብሩን ልመልስላት። በቃ አሰማኝ አሰማኝ መርኩር እና ቤት እዚህ ነው ይደርሻለኝ። ቴንክ ዩ ሶ ማች መቼ ነው የምንገናኘው? አንተ በተመቸ ታይም እንችላለን እንዴ? ሳማይ ነይ ፍቅረኛዬን ታወቂው። ሃይ ሰማይ ይባላለሁ። እሺ አላዛር አውቃለሁ ልበል? እኔ እንጃ የት ነው የምታውቂው? አይ ተመሳስሎብሽ ነው አታውቂው። ይሆናል አስታወሰች። ጉድ ይሄ ወሮ በላ። እኔ የምልሽ
ያንቺና የሜሪ ፍቅረኛ ይመሳሰላሉ ወይስ አይኔ ነው? የት አሉ? በር ላይ እኮ አይቻቸው። ማናት? አንቺ ደደብ ማናት ያለሽ እንዴ? የትሽናታ ምንሽ ነው? ፍቅረኛዬ ነው ተዋውቂ። ፍቅረኛዬ ነው። ስታጣፊም እንዴ? ያምሻል እንዴ? ነው ያየሁት ሁላ ነው የሚያምሽ። ልቀቂው። አለቀውም። ልቀቂው። እንዴ ነች። አይስ ተረጋጉ። መተባበር መጣላት ስላለባችሁ አታውቁም አይደል? በዚህ ሁኔታ ውስጥ አጭበርባሪው እሱ ስለሆነ ይሄን ቅመስ። አጭበርባሪው እሱ ነው። እውነትሽ ነው። ለምን መጣ? ምን ሆነሽ ነው? በሰላም ነው? ስደውልም አታነሺም፣ ስመጣም የለችም ነው የምታስቢው? በሰላም ነው። ያስቀየምኩሽ ያጎደልኩት ነገር አለ እንዴ? የለም፣ ግን በጣም እያስጨነቀኝ ነው። ለራሴ ጊዜ እፈልጋለሁ። ምን አድርጌ ነው ያስጨነቅኩሽ? በምታደርጋቸው ነገሮች፣ የምትልካቸው አበባዎች፣ ስጦታዎች አስጨነቁኝ። እንዲያስጨንቅሽ እኮ አልነበረም። ደስተኛ እንድትሆኚ ስለምወድሽ እኮ ነው ማድረግልሽ። ያልገባህ ነገር አለ። ማድረግ ብቻ እኮ እንድወድህ አያደርገኝም። ማለት ማድረግ መቻልህን እንጂ ፍቅርህን አያሳይ። ፍቅር በማድረግና በይሉኝታ ውስጥ ሳይሆን በመኖርና በመላመድ ውስጥ ነው። ደስታን ብቻ ሳይሆን ህመምንም ለመጋራት ተማምነ የምትኖረው ስሜት ነው። ስሜት ደግሞ ከቁስ በላይ ነው። እና ሁላ ነገር ማድረግ የስተት ነበር እያልሽ ነው? አዎ፣ ስሜት በሌለበት ቁስ ብቻውን ጊዜያዊ ደስታ እንጂ ነዋሪ ልብን አይገዛም። እሺ ምን ላርግ? ፍቅሬን በገንዘብ ሳይሆን በልብ መግዛት ስችል ያኔ እኔ ምንም ሳልል ምን ማድረግ እንዳለብህ ታውቃለህ። አዎ ልክ ነሽ። ቶንኮሱ ምንድነው የምትሰራው? ድንጋዩን ላስጠጋቢ። እኔ የምልህ ባለቤት እንዴት ናት? ደህና ናት? አዎ። ደወልክላት? ከሰውዬ ጋር ተጣሉ አሉ። የምን ሰውዬ? ቤቱ የባለ ስልኩ? እሱማ የሆነ ነገር አለው። አዎ ስልክ አለው። በሱ ነው የምደውለው። አዎ። ለምንድን ነው የተጣሉት? እኔ እንጃ። እነሱን ላስታርቁ ነው አሉ። ዛሬ ብር ላክ ሲሉን 300 ብር ከሰው ተበድሬ ላኩ። አንተ ምን ቤት ነው የምትጃጃለው? ለምንድን ነው የምትልከው ብር? እንትና ከጎረቤቱ ጋር ተጣላቻል። ትጣላ ምን አገባህ አንተ? ባለቤት አይደል በሱ አይደል የሚያገኛቸው እነሱ። በለው አንተ ጅሎ ነው። ጅሎንክ ዝም ብለህ ትልካለህ እንዴ ብር? ኧረ ተይ እንዴ። ምን ላድርግ እንግዲህ ጎረቤት ጋር መኖር እንግዲህ ሰው ሲቸግር ሳገኝ ብዙ ነገር አይደል የሚያደርገው? አዎ ይሄ ጎረቤት አይባልም። ኧረ ተው አንቺ ግን ቅናት አለሽ እውነት። ኧረ ምኑ ቀናለው? እዚህ ደግሞ ይቀናል እንዴ? ተይ በቃ ተይ። ገባኝ። እኔ ለቤቴ ክብር እኔ ልደፋልሽ እህቴ። ተጎዳሽ እህቴ? ይሄ የትቦ ልጅ ከተጣለበት አንስተን እንዳሳደግ ነው ማን በነገር። የኔ ፍቅር እንዴ ሙጂ ትታወቃላችሁ? እስካሁን አልነገረችም እንዴ? በጣም ወዳት እህቴ እኮ ነች። ሰይጣን ይውደድህ። እሺ አያፍርም ደግሞ እህቴ ናት እንዴ? ይኸውልህ እሱ ማለት በልጅነቱ መንገድ ላይ ወድቆ አባት አግኝቶት ቤት ይዞት የመጣልሽ ነው። በአጭሩ አሽከሪ በለው። ይኸውልሽ ወንድም ለመባል ግዴታ ከአንድ እናት መወለድ የለባችሁ። አንድ ላይ ካደጋችሁም በቂ ነው። ከነሱ ጋር በደንብ አልዛመድም። ለኔ ቤተሰቦቼ ማለት እነሱ ናቸው። ደግሞ እኮ ዘረቢስነትህንም በኩራት ታወራለህ አይደል? እኔ አንተም ብሆን ኖሮ ከቤት ራሱ አልወጣም ነበር። እሺ ምንድነው እሱ ላይ ይሄን ያህል ጥላቻ? ቤተሰብ ነሽ እወድሻለሁ አለ እንጂ ሌላ ምን አጠፋ? ቤተሰብ መርጠን አይደለም እንወለደው። ይኸውልሽ ወንድምሽ ላይ ይሄን ያህል ንቀት ካለሽ ለኔ ደግሞ አሰብኩት። መልካም ቀን ይሁንላችሁ። እናንተ ደግሞ አሽከር፣ በአንተ ምክንያት ነው እዚህ ሁሉ ጦስ ውስጥ የገባሁት። ሲያስጠላ። ወይኔ አሉ እንደዚህ አይነት ሰዎች አሉ። የሚገርምሽ ማለት ነው ይሄን ሰዓት $1000 ነው የገዛሁት። ወይ ታዲያ ሀብታም ፍቅረኛ ነው ያለኝ። ሀብታም ብለሽ አሳነሽው። ከሀብታም በላይ ነው እንጂ ዛሬ ስብሰባ ለቀበሌ እኔ ቀበሌ 200 ብር ደግሞ አበላለሁ 200 ብር እንችላለን 200 ብር ፈጣሪ ምን አድርጌ ነው በጠዋቱ ይሄን ሲሳይ ያበሰርኩኝ 200 ብር በአንድ ሺህ ሰዓት ገዝተህ ምን አባ ፈልገህ መጣ? አንቺ ግን ለምንድን ነው ማትረጂ? ምን አባ ነው የምረዳ? እዚህ እየተመላለስ ደጅን አትፍራሽ፣ ደጅ አትምጣ፣ በሬን አታንኳኳ እየመጣ በቃ ስለምወድሽ እኮ ፍቅር። እኔ አልወድክማ። ድሮም ባሪያ ንጉሥ አይወድለትም። እቺ ተንፈለኛው
አሁን እንዴት ነው ባልሽ ሴት አደረገብሽ ተብሎ የሚነገረው? በቃ አንተ ንገራት። ማ እኔ ሴት አይደለች እንዴ? ራስሽ ንገሪያት። እንደውም መጣች እንዴ? ምን ሆናችሁ ነው ዛሬ ፊታችሁን የጣላችሁት? እጹቤ አዎ አውቃለሁ። ምን እና እያወቅሽ ነው ዝም የምትይው? ኧረ አሁን እኮ ተቀይሯል። ይሄ ድሮ ፎቶ ነው። ኧረ አይደለም፣ ማታ ነው ከክለብ አንስተው ይላኩልኝ። ኡፍ የቆየ ነው አልኩሽ እኮ። በሉ ቻው፣ ቸኩላለሁ። ኧረ እንግዲህ ማታ የት ነበርክ? አቦ በእናትሽ በጧታችሁ ይብኝ። ምን ነው ሃንጎቨሩ አለቀቀህ? ቆይ ግን ለምን የሰው ቡና መጠጫ ታደርገኛለህ? ለፍቼ በመጣሁት ብር ብዝናናስ? ደግሞ ከአንቺም አልፎ ቤተሰቦችሽን እያስተዳደርኩ አይደል? እሱን ስለምታውቅ የትም አትሄድም ብለህ ነው የምትጫወትብኝ? መሄድ ከፈለግሽ መሄድ ትችያለሽ። ቁልፉን ደግሞ ጎረቤት አስቀምጪልኝ። እሺ ኮሜንት አርጉ፣ እስቲ ኮሜንት አርጉ። ሴቶቹ እንደዚህ አይነት ባል ካላችሁ ምን ታረጋላችሁ? ትይዙ ክፈትልኝ እንጂ ምንድነው? ልጅቷ አታምርም? በእናትሽ እያት አታምርም? ሄጄ ላውራት እንዴ ሳትርቅ። ቆይ አንተ እኔ ሴት አልመስልም እንዴ? ምንድነው የምታወሪው? ለነገሩ ባንተ አልፈርድም። እኔ ነኝ ጥፋተኛ። ክፈትልኝ። ምንድነው ጥፋትሽ? እንደ ፈረስ ጋሪ ወደፊት ነው የሚታይ። መሳደብም ጀመርሽ? አይን እንጂ ልብ የለህም። እንዴት ስሜቴን አይታ አትረዳም? ስለምን ስሜት ነው የምታወሪው? ዛሬ ግን ደህና ነሽ? አንተ መቼም አይገባ። አሁን ሴቶቹ ሲመጡ ገበያ እንዳልዘጋብ በራይድ ልሂድ። አንቺ ምሩ ምን ሆነሽ ነው? መነጫነጫ በዛሽ። ወደድሽኝ እንዴ? መልሽልኛ። ወደድሽኝ እንዴ? ጓደኛ አይደለ እንዴ? እንዴት አልወድም? እሱማ እኔም እኮ ወድሻለሁ። እውነት እውነት። እና ለምን አልነገርከኝም? ጓደኝነታችን እንዳላጣው ፈርቼ። እባክሽ ስቀልድሽ ነው ህፃን። ምግብ በቃ ይኸውልህ ወንድሜ፣ ሌላ ቀን ስለምትመጣ ሂድ። ምግብ ስናነች የአንድ ሰው ነው። ምን ችግር አለው? ጀቢ በላ እኔም ርቦኛል። አይደለም አንተና አቁም። እኔ ተከራይቼ ስለምኖር ነው። ጓደኛ አይደለም። ተው። እሺ አይሉም። ርቦኛል። ተው እሺ አይሉም። ሂድ በቃ አንተ ሌላ ቀን ትመጣ። ሂድ በቃ አንተ። ቻው በቃ እሺ ቻው። ምግብ ምንድን ነው? ምግብ ልሰራ ብዬ እኮ ውሃ አጣ። ውሃ የሚያመጣልኝ ሰው አጣ እንዴ? አዎ ውሃ ልቀዳ? አዎ ውሃ አጣሽ? አዎ እንዴ እንዴ ከኖ የምንቀዳው ታች? አዎ ከዚህ ታች። እንዴ ልጁ ያለ እንትናቲም ነበር እሱ ያመጣል። እኔ ደግሞኛል አሁኑኛል። ኧረ ና ምን ችግር አለ? አንተ ነር ላይ ድጋሚ ንኪኝና ማን እንደው አሳውቅሻለሁ። እሺ ስሜ ሰማይ ይባላል። 6ኛ ክፍል 12 ነው። በጣም ወዶ ምግብ ምን ይመስልሽ? ሩዝ ነው። እዚህ ያረግሽ